ወደ ወረደም ቴስት እንዲደረግ ነው ወደ ወረደ አሰላለፍም ቴስት እንዲደረግ እንዲታወቅና የትግራይ ህዝብም እቅጩ እንዲያቅ መንገድ ሲዘጋ ዝም መግለጫ አይሰጥም የራሱ ተቋማት የቲዲኤፍ የሚባል ተቋም ለማፍረስ ላይታች ሲሉ አዲስ አበባ ተቀምጠው ዝም አፋር ወደ ወረደን የሚቃወም እዚህ አፋር ሄዱ ሲያደራጅ ገንዘብ ደሞዝ እየከፈለ ዩኒፎርም አስለብሶ ማሰልጠኛ ክፍል እንትን ሲያደርግ አብይ ምን እየሰራ ነው ብሎ መጠየቅ ማይችል ዝም ምንም መጠየቅ አይችልም ዝም ተከዘ የሚባል ዝም ሁሉም ዝም ነው ከዛ አዲስ አበባ ና ሲባል መሄድ ነው ሀገራዊ ምክክር ሲባል ና ነው ይሄዳል የት ያደርሰናል እናያዋለን ይሄ ነገር አንድ ከብልጽግና መንደር ያገኘ ነው ወደ ወረደን የገለጽበት አንደበት ልንገራችሁ ወደ ወረደ የሚያዋጣን ነው ሪፖርት ነው የደረሰ ሪፖርት ነው የሚገርም ነው ወደ ወረደ ጥሩ ነው የሚያዋጣን ፕሬዝዳንት ነው ለፌደራል መንግስት ጥሩ ሰው ነው የሚያዋጣን ነው ይላል ምንድነው የሚያዋጣን ብሎ ለፌደራል መንግስት የሚያዋጣን ሰው ሆኖ አግኝተነዋል ነው የሚለው ሪፖርቱ አግኝተነዋል እና አንደኛው ከህወሓት ጋር አይዋደድም ይላል ከህወሓት ጋር አይዋደድም ከኤርትራ ጋር ግንኙነት እንዲፈጠር አይፈልግም ይላል ይሄ በነጥብ ነው የምነግራችሁ እና ከህወሓት ጋር አይዋደድም ስለዚህ ከህወሓት ጋር ጥሩ እንዲሆን አይፈልግም ይሄ ጥሩ ነው ለኛ ለፌደራል መንግስት ጥሩ ነው ከኤርትራ ጋር ግንኙነት እንዲፈጠር አይፈልግም አዝማሚያው ወደ ፌደራል መንግስት ነው የሚያደላውና ይሄ ጥሩ ነው ለኛ ጥሩ የሚያዋጣን ሰው ነው የጌታቸው አካሄድም ይደግፋል ይላል ሶስት ነጥብ የጌታቸው አካሄድም ይደግፋል በደቡብ ትግራይ ወረዳ እንደርታ ምናምን ብሎ እንደርታ በሚለው እዚህ ፖለቲካ ይሄ ሰው እንደርታ የሚባል ፖለቲካ ፓርቲ አለ እዚህ አካባቢ የሆነ የመከፋፈል ነገሮችም እዛ ላይ ጥሩ ነው የሱ እይታ ጥሩ ነው ይላል ትላንት ነው ዛሬ ያየሁት በጣም አስገራሚ ትግራይ ብሬኪንግ ኒውስ እኮ አድርጓል ከወደ ወረዳ እንደርታ ነው የሚባለው ወረዳ መቀለ ዙሪያ ያለው ወረዳ እንደርታ ነው ስሙ ደብዳቤ ሲጽፍ ወረዳ 70 እንደርታ ብሎ ደብዳቤ ጻፈ በታሪክ የትግራይ ምክር ቤት ዶክመንት ላይ የለም በትግራይ ታሪክ የለም ወረዳ 70 እንደርታ የሚባል ወረዳ ትግራይ ውስጥ የለም ወረዳ እንደርታ ነው የሚለው ራሱ ወረዳ ፈጠረ የሰው አእምሮ ውስጥ ገባለው የሆነ አካባቢ ሸጎጣለው የሆነ አካባቢ የሆነ ነገር አደርጋለሁ ሲል የሌለ ወረዳ ስም ምንም ወረዳ ማይጨው በሉት ወይ አድዋ በሉት ወይ እንትጮ ስትል ሌላ የሆነ ተቀጽላት ጨምርበት ወረዳ ነው የሚታወቅ ወረዳ ነው ኦሮሚያ ክልል ነው ኦሮሚያ የሆነ ነገር ብዬ የፈለኩት ፖለቲካ ለሰራ ብዬ ኦሮሚያ ላይ የሆነ እንትን ሳፊክስ ወይም እንትን ልጨምርበት አልችልም ኢንፊክስ ወይ ሳፊክስ አልጨምርም እርግጠኛ ነኝ ይሄ ሰውዬ ግን ጨመረ እንደዚህ የሚባል ወረዳ አለ ወይ ብሎ መጠየቅ አለበት ትግራይ በዚህ አጋጣሚ አለ ወይ የትኛው ወረዳ ነው ይሄ አድሬስ ያደረከው መሬት ላይ ኮኤግዚስት ያላደረገ የት አካባቢ ነው የሚገኘው ብሎ መጠየቅ አለበት anyway ፌደራል መንግስት በዚህ ደረጃ ነው የሚያየው ሶስት ጉዳዮች ነው እና ጥሩ ተመችቶናል ነው የሚለው እና ወደ ወረደ ከፈረማቸው ውስጥ አንደኛው ያው እንደነገርኳችሁ ተመልካቾቻችን ብሔራዊ ምክክር ላይ እንድትሳተፍ በሚለው አብይ አህመድ ያስፈረማቸው ባለ 8.8ኛ አካባቢ ያለው ይመስለኛል ብሔራዊ ምክክር ላይ ክልሉ እንዲሳተፍ ማድረግ ነው የሚለው ክልሉ ነው የሚለው ወደ ወረደ ተሳተፋለህ አይልም ሰውየው ግን ትግራይ እንደ ተወካይ አድርጎ ዜናው በሙሉ ተሐደሰ የተሳተፈበት በሚሉ አረስተ ዜናው በሙሉ ያደረጉት እንደ ትልቅ ዜና ያደረጉት ትግራይ እንደተሳተፈች የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የተሳተፉበት የአጀንዳ ማሰባሰብ ምዕራፍ ብሎ ታደሰ ወረደ ማንን ወክሎ ነው እዚህ የተሳተፈው ማን ከየት አመጣው ማን አሰባስቦ ወደ ወረደ ይዞት ሄደ ነው ማን ያሰባሰበለት ከማን ጋር ተነጋግሮ ነው የትኛው ቀበሌ የትኛው የሃይማኖት ተቋማት የትኛው ሲቪክ ማህበራት የትኛው ፖለቲካ ፓርቲዎች አሰባስበው የሰጡት አጀንዳ ነው እዚህ የብልጽግና የአዲስ አበባ ሚዲያዎች ማሞቂያ ያደረጉት የትግራይ ህዝብ ችግር ላይ ያለ የተዘጋ መንገድ ተዘግቶ ቁሳቁስ እንዳይገባ ሸቀጣሸቀጥ እንዳይገባ ታግዶ ያለ ህዝብ በዚህ ደረጃ ትግራይን ህዝብ የሚያዋርድበት ምክንያት ምንድነው ካል ሰውየው ገርሟቸዋል ሰውየው የፕሮፌሰር መስፍን የሚባሉት መስፍን አርአያም ገርሟቸዋል ታደሰ ወረደ የተገኘበት ነው አሉ መግለጫቸው ላይ ሌላ ነገር አላነሱ በደስታ ማለት አድምጧቸው ካልሰማችሁ እንደውም ዛሬ የትግራይ ክልል ጊዜያዊ መስተዳድር ሌተናል ጀነራል ታደሰ ወረደም ተገኝተዋል እና ይሄ ደግሞ የክልል ተሳታፊዎችን ቁጥር ቢያንስ በፌደራል ደረጃ ወደ 12 ያደርሰዋልና ይሄ መልካም ጅማሮ ነው በተለይ
ወደ ትግራይን ስናስብ በውጭ የሚኖሩ ኢትዮጵያውያን በተለምዶ ዲያስፖራ የሚባሉትን ስናስብ እንግዲህ የሚቀሩን ስራዎች እነኚህ ስለሆኑ የዛሬው አጀማመር በጣም ጥሩ ነው። ትናንት ጥሩ ሄደዋል። አሁን ሁሌም እንደምንለው ኢትዮጵያ እየመከረች ነው። ስለዚህ አሁን መምከሯን ቀጥላለች። ይሄ የመምከር ሂደቱ ሁሉም ጋር የዲያስፖራውንም የትግራይንም እና ሌሎችም እስካሁን ወደ መድረኩ ያልመጡትንም ወገኖቻችን ሙሉ በሙሉ ስናካትት ኢትዮጵያ አሸንፋ የምትወጣበት ሂደት ነው ብዬ አምናለሁ። ኢትዮጵያ አሸንፋ ማንን የምታሸንፈው? ኢትዮጵያ ማንን የምታሸንፈው? ጅቡቲን ነው? አፍጋኒስታንን ነው? ናይጄሪያን ነው? ማንን የምታሸንፈው? ሄዶ ፖለቲካው በሙሉ ጠቅላላ አሁን ሁሉም ያጠነጠነው ወድ ወረደ ጀነራል ታደሰ ወረደ የተሳተፈበት የትግራይ ፕሬዝዳንት የተሳተፈበት እንዳው በዚህ አጋጣሚ የትግራይ ዲያስፖራም ጭምር ለማግኘት ነው ጉጉታቸው። ሌላው አሳትፈናል፣ የትግራይ ዲያስፖራ አልተሳተፈም እና በዚህ አጋጣሚ ፕሮፌሰር መስፍንም ትንሽ እንት የሰጠው ፕሬዝዳንቱ ከመጣማ የትግራይ ዲያስፖራም ጭምር እናሳትፋለን ነው። ምን የትግራይ ዲያስፖራ ሩቅ ነው አገር ቤት እዛ ውስጥ ያለው አጠገብ ያለው ትግራይን ዞር ብሎ ፕሮፌሰር መስፍን ምን ይላል? ትግራይ ተዘጋጅ ሲባል መንገዱ ተዘጋ። እንደዚህ አይነት ቪዲዮ እነ ፕሮፌሰር መስፍን ሲያዩ ወልዲያ ተዘግቷል፣ አፋር ተዘግቷል ሲባል እነ ፕሮፌሰር መስፍን ይሄ ጉዳይ አድሬስ ሳይደረግ ነው በታደሰ ወረደ ፖለቲካ መስራት የሚፈልጉት። በዚህ ማለት ነው መንገድ ዘግቶ ጀነራል ወድ ወረደ ሀገራዊ ምክክር ላይ ተገኘ። ዛሬ ምን ሊያደርግ እንደሄደ እኔ በእውነት እንደ አንድ ትግራይ ውስጥ ያለው ደግሞ ምን እንደሚሰማው እኔ ፊል ሳደርገው እንዴት ፊል እንዴት እንደሚከብለኝ እኔ ራሴ ነው የማውቀው። ምን ሊያደርግ ነው የሄደው? ምን ሊያደርግ ማለት አንደኛው የፈረማቸው ዋናው ነገር የፈረመበት አንደኛው ነገር አለ። 8 ነው ያስፈረመው አብይ አህመድ አይደል? 8ኛ ነጥብ ላይ ያለው ምን ይመስለኛል ሀገራዊ ምክክር ላይ መሳተፍ ክልሉ እንዲሳተፍ ማድረግ የሚለው ነው። እና ወድ ወረደ ይሄን ያስፈጸመ ነው። ሀገራዊ ምክክር መንገድ ዘግቶ ሸቀጣ ሸቀጥ ወደ ትግራይ እንዳይገባ ከልክሎ ወርቅ በሰላም ነው የሚወጣው ከትግራይ የወርቅ የኢትዮጵያ ንግድ ባንክ እዛው እንትኑ ብሎ ወደ ኢትዮጵያ ወደ አዲስ አበባ ያው የሚጓዘው ወርቅ ችግር የለበት። መንገድ ላይ አይዘጋም። የኢትዮጵያ አየር መንገድ ላይ የሚዘጋው የለም፣ ማንም የሚዘጋው የለም። ቁፋሮ ላይ ማንም የሚከለክለው የለም። ችግር የለም። ወርቅ ዝም ብለህ ማውጣት ትችላለህ። አሁን በነፃ መንቀሳቀስ የተፈቀደለት ትግራይ ውስጥ ወርቅ በነፃ ይንቀሳቀሳል ወደ አዲስ አበባ። ጫት በነፃ ወደ ትግራይ ይሄዳል። ጫት እና ቢራ በነፃ ቢራ ከሆነ እለፉ ነው የሚባሉት የጭነት መኪኖች። ቢራ ከሆነ ይለፍ፣ ጫት ከሆነ ይለፍ። ሌላ ሸቀጣ ሸቀጥ ግን እንዳያልፍ ነው የዘጋው። ወድ ወረደ ይሄን እያየ ይሄን እየሰማ ዝም ብሎ በአውሮፕላን አዲስ አበባ መቀሌ ይንቀሳቀሳል። ማንን ነው እየመራ ያለው? ይሄን ጉዳይ ፊል ካላደረገው ይሄን ጉዳይ ዋስ ጎይንግ ኦን ብሎ መግለጫ ካሰጠ መቼ ነው መግለጫ የሚሰጠው? ማለት እኔ ግራ የገባንም እሱ ስንት ጊዜ እንደ መቃወም እንደ ባህል እንዳይወሰድብንም ጭምር እኮ ፊል እያደረግ ነው የተሰማን እኮ ነው የተሳቀቅን እኮ ነው። በዚህ በኩል ወድ ወረደ ፕሬዝዳንት ነው ብሎ ይሾማል። በሌላ በኩል ደግሞ አፋር ወታደራዊ ስልጠና ይሰጣል። መከላከያ ዩኒፎርም አስለብሶ ደሞዝ እየከፈለ ነው አይዟችሁ እያለ ጀነራል ወዳን ጥሩ የሚባል ከዚያ አኩርፎ ሄደ። ምንድነው የሆንክ ያለው? ወዳን ጥሩ ምን ይሆንክ ነው ያለው? ና ተመለስ ወደ መቀለ እንኳን ብሎ እንኳን ስልክ ደውሎ እንኳን ማምጣት አልቻለም። ምናልባት ይሄ እንደ ደጀን ራሱ የሆነ ነገር ለቼክ እንደ ባላንስ ስልጣን ላይ ለመቆየት ለቼክ እንደ ባላንስ ይጠቅመኛ ብሎ ካሰበ ስህተት ነው። እንደ አንድ ነባር ታጋይ እንደ አንድ ነባር ጀነራል መስራት ያለበት እና ትግራይ ውስጥ አሁን ያገኘው የተሰጠውን ኃላፊነት ዲስቻርጅ የማድረግ ሪስፖንሲቢሊቲ እሱ ላይ የወደቀ ነው። ይሄ ከባድ በርደን ነው እሱ ላይ ተሸክሞት ያለው። 1 in 7 million 8 million people ያለው እድል ነው የተሰጠው። የትግራይ ህዝብ 7 ሚሊዮን በሉት 10 ሚሊዮን 8 ሚሊዮን በሉት ለአንድ ሰው የሚሰጠው የፕሬዝዳንትነት ቦታ በታሪክ አጋጣሚ ያገኘው ጀነራል ነው። ይሄ ሲቪል አይደለም፣ በታሪክ አጋጣሚ ያገኘው ነው። ይሄን እንዴት አድርጌ የትግራይ ህዝብ ዘንድ አንድ ነገር ጠብ የሚል ነገር አስመዝግቤ ልለፍ ብሎ መጨነቅ በሚገባበት ሰዓት እዚህ ደረጃ ነው ያለው።
የትና 12000 ማይል ርቀት ያለን ሚዲያዎች ነው ስለዚህ ጉዳይ እየጮህን ያለ ነው። ፕሬዚደንት የሚባለው ከፌደራል ባለስልጣናት ጋር የመገናኘት ስልጣን ያለው ኃላፊነትም ያለው ይሄን የመጠየቅ ኃላፊነት ይሄን ማስተዳደር ኃላፊነትም ያለው እንኳን 7 ቀን 8 ቀን ፐርሻብል ፉድስም ሊኖር ይችላል የሚበላሽ እንትን ላይ መንገድ ላይ ያለ የሚበላሽም ሊኖር ይችላል። ተበላሽቷል ኦልሬዲ የሚበላሽ ምግብ ቶሎ እንትን ካላደረገ የሚበላሽ ፐርሻብል ፉድስ የሚባሉ እንግዲህ ሰውየው አገር ሰላም ነው ብሎ ሀገራዊ ምክክር ላይ ልገኝ ብሎ ዘና ብሎ ቆፍተን ብሎ የምሬን በጣም የገረመኝ ማለት ነው። በጣም እና ይሄ አንድ ፎቶ አለ የት አካባቢ ለመናገርም እየከበደን ነው እንደዚህ አይነት ማለት ነው። ታደሰ ወረደ የተሳተፈበት ሀገራዊ ምክክር እየተባለ እንደዚህ ነው ዘና ብሎ ያሉት። ተመልከት ጌታቸው በዚህ ጌታቸው ኃላፊነቱ እየተወጣ ነው። ትግሬ ለበት ወደ ወረደ ግን በቃ ቆብጢ ነው። እነ ጀዋር መሐመድ እንኳን እንደዚህ የቀለዱበት አሁን የትግራይ ክልል ህዝብ በብሔራዊ ምክክር ማለት ነው ተሳተፈ ለማለት ነው ብሎ ወደ ወረደ ቁጭ አድርጎታል። እዛ ላይ ተሳተፈበት ፋቮራብል ኮንዲሽን አልተፈጠረም። ትግራይ ላይ መንገድ እየተዘጋ ነው። ይሄ ወደ ወረደ አሁን ማሳያችሁ ቪዲዮ ለዚህ መግለጫ ሳይሰጥ አሁን እንደዚህ አይነት ጋዜጣ እያነበበ መጽሔት እያነበበ እዛ ቪዲዮ የተነሳበትና እነሱም ተገርመው እኮ ነው የኢትዮጵያ ቴሌቪዥን ጭምር ወደ ወረደ የተገኘበት ይሄ እንደ ትልቅ ዜና አድርጎ የተቀበሉት ማለት ታደሰ ወረደ የተሳተፉበት ነው። አርዕስቱ ተመልከት ዩቲዩብ የትግራይ ጊዜያዊ አስተዳደር ፕሬዝዳንት